ከአየር መንገድም ተቀብላው እዚህ ድርጅት ውስጥ መስራት ከጀመርክ መቼም የማትቆጭበት ስራ ነው ትለዋለች። እሱም ኒውዮርክ ከተማን ስለማይወዳት ብዙ እንደማይቆይ ይነግራታል። የሚቀጠርበት መስሪያ ቦታም ኢንተርቪው ስላለው ተያይዘው ይሄዳሉ። ኢንተርቪውንም በተሳካ ሁኔታ አልፎ ስራውን ሊቀጠር እንደሆነ ይነግራታል። ነገር ግን ስራውን ከጀመረ የሚወደው ሎስ አንጀለስን ለቆ ኒውዮርክ መግባት ስላለበት መምረጥ እንደቸገረው ይነግራታል። ጄሚም እሱ ከዛ መስሪያ ቤት ከተቀጠረ ኮሚሽን ስለማይኖራት ዲለን ሀሳቡን እንዲቀይር ከተማውን እንዲወደው ብላ የተለያዩ ቦታዎችን ታስጎበኘዋለች። ከዛም የአንድ ህንፃ ቦታ ላይ ትወስደዋለች። ከጣሪያውም ላይ የሚታየው ገጽታ በጣም የሚያምር ከመሆኑ የተነሳ ጄሚ ሲከፋት እዚህ ቦታ መጣ ራሷን ገጽታውን እያየች እንደምታረጋጋ ትነግረዋለች። ዲለንም ቦታውን እንደወደደው ይነግራታል። በኋላም ቁጭ ብለው ማውራት ይጀምራሉ። በወሬያቸውም መሃል ዲለን ስለ አባቱ ያወራል። አባቱ ታዋቂ የሆነ ደራሲ ስለሆነ ጂም የዲለንን አባት እንደምታውቀው ትነግረዋለች። አባቱም በስራ ምክንያት ወደ ኒውዮርክ መግባቱን ሲሰማ አይደብረውም ወይ ትለዋለች። እሱም ህይወት ላይ በሚወስነው ውሳኔ ሀሳቡን ስለሚደግፍለት ችግር አይኖረውም ይላታል።